እንዴት ናችሁ? አዎ ረጅም ጊዜ ያው ትክክል ነው። እኛ በባህላችን ዘመድ ቤትም ስንሄድ ጓደኛም ቤት ስንሄድ ጎረቤትም ስንሄድ ሲበሉ ሲጠጡ የሆነ ነገር ሲያደርጉ ልጅ ከሆንክ ና እስቲ ማሙሽዬ ቀመሰው እናና ጉርስህ ምናምን የሚባል ነገር አለ አይደል? በባህላችን እንደዛ ነገር ሞክረው እስቲንካ ምናምን ና እስቲ ተቀመጥ ብለው አቅፎ ያስቀምጡሃል አይደል? እና አንድ ጊዜ ከአባቴ ጋር ድሬዳዋ ሄድኩኝና እዛ ቀን ሙሉ ቀን እንግዲህ ስንዞር ዋልና ወደ ማታ ላይ ኦኬ አልጋ መከራየት አለብን ብሎ ድሬዳዋ ውስጥ ነው አልጋ ተከራየና በጣም ትንሽ ልጅ ነኝ የዛን ጊዜ በጣም ትንሽ ልጅ ነኝ ሜቢ 9 ዓመት 10 ዓመት በሆነ ከዛ በልበልጥምና እሺ ብዬ ያው ከአባቴ ጋር ሄድኩኝና ሆቴል ገባንና ሆቴል ተከራየ። ሲከራይ ትዝ ይለኛል አንድ ክፍል ውስጥ 2 አልጋ ነው ያለው። በል እንግዲህ አንተ እዚህኛው አልጋ ላይ ተኛ አለኝ እና እሺ አልኩት። በቃ አንተ ይሄ አንተ አልጋ ነው ብሎኝ እኔ ዞር ብዬ አመሻሽቼ እመጣለሁ ብሎኝ ጥሎኝ ሄደ። እና እንግዲህ ያው ለምዛ ሀገር እንደው ሀገራችን ደግነቱ አሁን አላውቅም፣ ድሮ ልጅ የሚሰርቅ የለም የሚሰጥ እንጂ ስለዚህ ኦኬ በቃ አባቴ ሄዷል። እኔ ወንድምሽ ተመቻችቼ አንዱ አልጋ ላይ ተኛውኝና ብዙ ሳልቆይ ያው ሲመሻሽ የሆኑ 2 ሰዎች ካፕል አንድ ወንድና አንድ ሴት ወደ በሩን ከፍተው ገቡ። እና ሲገቡ እኔ አባቴ መስሎኝ ነበር ግን አይደለም። እና ዝም ብዬ ሳያቸው እንደዚህ የተገለጠ ብዬ ተኝቻለሁ። ሳያቸው ቀላ ያለ ፂም ያለው ሰውዬ በቃ ትግድግ ሰውዬና አንድ ሴትዮ ናቸው ገቡ። እኔ ምንድነው ብዬ ሳይ ወንድና ሴት ናቸው አባቴ አይደለም ምንድናቸው ሲል ብድግ ብላ ምን አለችው? የሆነ ልጅ ተኝቷል አለችው ብሎ አይቶኛል እሱም ታዲያ ይተኛ አላት። ተያይዘው ገቡ ወደ አልጋው ሄዱ። ልብሳቸውን አውልቀው ተኙ። የሁሉ ሲሆን እንግዲህ አያለሁ ያላየሁት ነገር የለም። ኩኪውንም ዳቤውንም አይቻለሁ። ንቀውኝ እኮ በኋላ መጨረሻ ላይ እዛው እያለሁኝ እንደ ዝንብ ተደራረቡ። ሲደራረቡ ሲል ኧረ ልጅ ያለ እኮ እንዴት ነው ስትለው ተይው እንዲህ ሲሆን እነዚህ ደፋሮች ይላሉ ምን አለበት ያልኩኝ ስል ሴትዮዋ እየደጋገመች ይሄ ልጅ አሁን መሪያ እንዴት ነው ነገሩ ምናምን ትለዋለች። ዝም በይው አልኩሽ ተይው አልኩሽ ይታይ ምን አባቱ ያመጣል እላታለሁ። ይባስ ብዬ ነገሩ እየሞቀ ሲሄድ ከተኛሁበት ብድግ ብዬ ቁጤት ተበያችሁ የዛን ጊዜ ሁለቱም ደነገጡ። ልጅ ምን ያመጣ ነው ብሎ ደነገጡ። እኔ ወንድምሽ ልተኛ ነው ሲኒማ በነጣ ይባስ ምን ትዝ አለኝ በልጅነቴ ዘመድ ቤት ሲሄድ ማሙሽዬ ና እስቲ ችላ ጉርስ ብሎ የሚያጎርሱኝ ና እስቲ ሻይ ጠጣ ቁጭ ብለው ጉልበታቸው ላይ አስቀምጠው የሚደረገው ሁሉ የሚያደርጉልኝ ነው። እኔ ትዝ ያለኝ በቃ ነው ከአሁን ያቀምሱኝ እንደሆነ እያልኩ እጠብቃለሁ። ልጅ ነኝ ያቀምሱኝ እንደሆነ እያልኩ እጠብቃለሁ። ሊያቀምሱ ነው ፈስፈስ ሰው አለ ይባላል። ልጅስ በሆን ሰው አይደለም አይን አለኝ እኮ። ከዛ በኋላ እየተከራከሩ ቆይቶ ሲጨርሱ በጣም ተናደድኩና ተኙና ኧረ ይሄ ልጅ አይተኛም እንዴ ስትለው እኔ የዛን ጊዜ ምን እንደሆነ አልኩ። ሰውነቴ ሁሉ ተወጣጥሯል። ልጅ እኮ እና በጭንቅላቴ ሁሉ ማዞሩ ነገር አለ እና ልጅ ነኝ
ሰውየው ተናደደና ስማታ ተኛ ብያለሁ ተኛ ሲለኝ ለተኛ ነው ይኸው ቤቱ እስኪናጋ ድረስ ነው ያለቀሰው። አሁን የሚሰማኝና ላየኝ ሰው አቀምሱኝ እንደዛ ሲኒማ በነፃ አይቶ ሰው እንደዚህ ነው ይተኛል። ልጅ ነኝ ምን አለ እስቲ ይቅመሰው ቢያቀምሱኝ ምን አለበት ቢያቀምሱኝ ምን ለከፋል አልጎዳው ቢያቀምሱኝ ቢያቀምሱኝ ምን አለበት እና እንደዛ አድርገው አስለቅሰውኝ እኔም በመጨረሻ ተኛ ብሎ ሰውዬው እየተቆጣኝ ተኝቼ እየተናደድኩ እንባ በእንባ ሆኜ ጠዋት ነጋ። ስለጋ የለም ግን እኔ ለአባቴ ነግረዋለሁ ብዬ ነበረ ፈርቼ ሰላም እና ይሄ ገጥሞ እስካሁን በህይወቴ አረሳውም። የሴትዮዋ ሁኔታ የሰውየው ሁኔታ በጭራሽ አረሳው